ዓለም እንዴት አደረች? በቅድሚያም ከሀገር ውስጥ ኢትዮ ቴሌኮም በማክሮ ኢኮኖሚ ሁኔታዎች የካፒታልና የስራ ማስኬጃ ወጪዎች መጨመር ምክንያት የዋጋ ጭማሪ ማድረጉን አስታውቋል። ድርጅቱ የዋጋ ማስተካከያውን ያደረገው የሚሰጠውን ሰፊ አገልግሎት ቀጣይነት ለማረጋገጥና በመላ ሀገሪቱ እያካሄደ ያለውን የቴሌኮሙኒኬሽንና ዲጂታል መሰረተ ልማት ለማስፋፋት መሆኑን ባወጣው መግለጫ አስታውቋል። ማስተካከያው አካታችነትና የደንበኞችን ተጠቃሚነት ለማረጋገጥ በርካታ ደንበኞች የሚገለገሉባቸውን አነስተኛ ጥቅሎችና የአካል ጉዳተኞች የተማሪዎችና የመምህራን ጥቅሎች የዋጋ ጭማሪ አልተደረገባቸውም ነው ያለው። ከ85 ሚሊዮን በላይ ደንበኞችና ከ56 ሚሊዮን በላይ ቴሌብር ተጠቃሚዎችን ማፍራቱንም ኩባንያው ጨምሮ ገልጿል። ብሔራዊ ባንክ ፍቃድ የሌላቸውን የገንዘብ አስተላላፊ ኩባንያዎችንና ሌሎች ህገወጥ የሐዋላ አስተላላፊዎችን መጠቀም አገር ውስጥ የሚገኙ የሐዋላ ተቀባዮችን ችግር ላይ ይጥላል ሲል ትናንት ማምሻውን ባወጣው ማሳሰቢያ አስጠንቅቋል። ባንኩ በውጭ ሀገር በሚገኙ የሐዋላ አስተላላፊዎች ላይ ብቻ ሳይሆን በሀገር ውስጥ ህገወጥ የውጭ ምንዛሬ ተቀባዮች ላይ እርምጃ እየወሰደ መሆኑንም ገልጿል። ውጭ የሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን ገንዘብ የሚልኩላቸውን ዘመዶቻቸውንና ወዳጆቻቸውን ከእንግልትና ችግር ለመጠበቅ ህጋዊ አማራጮችን ብቻ እንዲጠቀሙ ባንኩ አሳስቧል። ባንኩ ሽጌ፣ አዶሊስ፣ አቫንቴ፣ ሬድሲ፣ ወርልድ ዳይሬክት ሊንክ፣ ራስ ማፔ፣ ዩኤስ ዋየር፣ ዞላ እና ታጅ ለአብነት በሀገር ውስጥ ፍቃድ የሌላቸው መሆናቸውንም አስታውቋል። ከ140 በላይ ሲቪል ማህበራት በመጪው ምርጫ ሚናቸውን ለመወጣት ተመዝግበው እየሰሩ እንደሚገኝ ተገለጸ። ምርጫን ህጋዊና ግልጽ እንዲሆን የሲቪል ማህበረሰብ ድርጅቶች ያላቸውን ሚና እንዲወጡ ያስፈልጋል ተብሏል። የሲቪል ማህበረሰብ ድርጅቶች ምክር ቤት ፕሬዝዳንት አቶ አህመድ ሁሴን በምርጫው ሂደት በነጻነት ተንቀሳቅሶ ለመስራት ምርጫ ቦርድ ድርጅቶቹን መመዝገብ እንደሚያስፈልገው ነው የገለጹት። ከጣቢያችን ጋር ቆይታ የነበራቸው ፕሬዝዳንቱ ስለ ምርጫው ማህበረሰቡ መረጃ እንዲኖረውና ግንዛቤ እንዲያገኝ እንዲሁም በሂደቱ ውስጥ ግልጽነትና ተጠያቂነት እንዲረጋገጥ ሲቪል ማህበረሰብ ድርጅቶች ሚና እንዳላቸው ገልጸው ምቹ ምህዳር እንዲፈጠርላቸው ጠይቀዋል። በምርጫ ሂደት የሲቪል ማህበራት ድርጅቶች ተሳትፎንና የዝግጅት ውጤታማነት የሚገቱ መሰናክሎች እንዲለዩ መጠየቁ ይታወሳል ስትል የዘገበችው ባልደረባችን ቁም ነገር አየለ ናት። ኢትዮጵያ ከ5 ዓመት በኋላ በ2030 20 በመቶ ተሽከርካሪዎቿን በኤሌክትሪክ የሚሰሩ ለማድረግ ማቀዷ ተገልጿል። ይህንን እቅድ እንዲሳካ እንደ ግብር መቀነስ የመሳሰሉ ድጋፎች እንደሚደረጉ በኢሞቢሊቲ ሳምንት ላይ በተደረገ የባለሙያዎች ምክክር ላይ ተብራርቷል። የኤሌክትሪክ መኪኖች የቤትና የህዝብ ማጓጓዣ መኪኖችንም እንደሚያካትቱ የተነገረ ሲሆን ቀሪዎቹም ወደ ኤሌክትሪክ እንደሚቀየሩ በጥናቱ ውስጥ ተመላክቷል። ኢትዮጵያ አካባቢ ጥበቃና የአረንጓዴ ልማት ኢኮኖሚ ስትራቴጂን ቀርጻ ወደ ስራ በመግባት ከአየር ንብረት ለውጥ ችግሮችን ራሷን ለመከላከል እየሰራች መሆኑም ተገልጿል። አርሶ አደሩ መሬቱን ለፋይናንስ ዋስትና በመጠቀም የኢኮኖሚ ተጠቃሚነቱን ሊያረጋግጥ እንደሚገባ ተገለጸ። በኢትዮጵያ የሚተገበሩ የመሬት ፖሊሲዎች አርሶ አደሩ መሬቱን እንደ ዋና የኢኮኖሚ ካፒታል በመጠቀም የፋይናንስ አቅሙን የሚያሳድግበትን መንገድ ማመቻቸት እንዳለባቸው ተመራማሪው ዶክተር ባጫ ደበሌ ገልጸዋል። ዶክተር ባጫ በጉዳዩ ላይ በሰጡት ማብራሪያ መሬት ለአርሶ አደሩ ከዕለት ጉርስ ማግኛነት ባለፈ ለትላልቅ ኢንቨስትመንቶች እንደ ዋስትና ኮላተራል ሊያገለግል የሚችል ትልቅ ሀብት መሆኑን ጠቁመዋል። አርሶ አደሩ መሬቱን ሳይለቅ በባለቤትነት ይዞ ከፋይናንስ ተቋማትና ከባንኮች ብድር የሚያገኝበት ህጋዊ ማዕቀፍ ሊዘረጋ እንደሚገባም ነው ያሳሰቡት። ተመራማሪው አክለውም የከተማ መስፋፋትና የልማት ስራዎች በሚከናወኑበት ወቅት አርሶ አደሩን በልማት ሂደት ውስጥ ቀጥተኛ ባለድርሻ ማድረግ እንደሚገባም ነው ያመለከቱት። ይህም አርሶ አደሩ መሬቱን ለባለሀብቶች በሽርክና በመስጠት ወይም በረዥም ጊዜ ኪራይ በማከራየት ዘላቂ ገቢ የሚያገኝበት እድል እንደሚፈጠር አስረድተዋል። በተጨማሪም ዶክተር ባጫ በትንታኔያቸው የመሬት አስተዳደር ፖሊሲዎች እንደየአካባቢው ነባራዊ ሁኔታ ሊቃኙ እንደሚገባም ጠይቀዋል ሲል ባልደረባችን ለዓለም አሰፋ ዘግቧል።
ቀጥለናል አድማጮች በማድመጥ ላይ የምትገኙት ኢትዮጵያውያን ከሆነው ኢትዮ ኤፍኤም 107.8 ወደ እናንተ የደረሰ የሚገኘውን የዕለተ ማክሰኞ ኢትዮ ማለዳ የመረጃና የመዝናኛ ገበታችንን ነው። ቆይታችን እስከ 2 ሰዓት ከ30 ድረስ የሚቀጥል ነው የሚሆነው። አሁን ከውጭ ምንጮች ወራገኘናቸው ዜናዎች እናልፋለን። የባንግላዴሽ የመጀመሪያዋ ሴት ጠቅላይ ሚኒስትር ሀሊዳ ዚያ በ80 ዓመታቸው ህይወታቸው ማለፉ ተሰምቷል። የባንግላዴሽ የቀድሞ ጠቅላይ ሚኒስትርና የተቃዋሚ ፓርቲ መሪ ሀሊዳ ዚያ በ80 ዓመታቸው ማረፋቸውን ፓርቲያቸውን ያስታወቀው ህልፈታቸው የተሰማው ወደ ስልጣን ይመለሱበታል ተብሎ ከሚጠበቀው ምርጫ ጥቂት ወራት ቀደም ብሎ ነው። በሚቀጥለው ዓመት በሚካሄደው ምርጫ አሸንፈው ሀገሪቱን በድጋሚ ይመራሉ ተብሎ ይገመቱ የነበሩት ሀሊዳ ዚያ ዛሬ ሌሊት ማረፋቸውን የባንግላዴሽ ናሽናሊስት ፓርቲ የገለጸው ለአመታት በጤና እክልና በእስራት ቢቆዩም ዚያ ባለፈው ህዳር ወር ላይ በካቲት 2026 ለሚካሄደው ምርጫ ቅስቀሳ እንደሚያደርጉም ቃል ገብተው ነበር። ይህ ምርጫ ተቀናቃኛቸው ሼክ ሀሲና ባለፈው አመት በህዝባዊ አመጽ ከስልጣን ከተወገዱ በኋላ የሚካሄድ የመጀመሪያው ምርጫ ነው። ከመሞታቸው ጥቂት ሰዓታት በፊት ሰኞ ዕለት የፓርቲው አባላት በስማቸው ለ3 የምርጫ ክልሎች የእጩነት ሰነዶችንም አስገብተው ነበር። የእርሳቸው ፓርቲ ቢኤንፒም በምርጫው ቀዳሚ ተፎካካሪ ሆኖ የሚታይ ነው። ዚያ በ2018 በሀሲና መንግስት በሙስና ወንጀል ተከሰው የታሰሩ ሲሆን መንግስት ለሕክምና ወደ ውጭ ሀገር እንዳይሄዱም አግዷቸው ነበር። ሀሲና ከስልጣን በተወገዱ ማግስት ባለፈው አመት ከእስር መለቀቅም ችለዋል። በዚህ ወር መጀመሪያ ላይ በልዩ የአየር አምቡላንስ ወደ ለንደን እንዲሄዱ ታቅዶ የነበር ቢሆንም የጤና ሁኔታቸው ግን ለጉዞው የሚያስችል ደረጃ ላይ አልነበረም ሲል ያስታወሰው ፍራንስ 24 ነው።